ሉሊት ምን እያልሽ ነው? ንገሪ፣ ምንድነው እያልሽ ያለሽው? ቆይ አሁን ደግሞ ምን አልኩ? እውነቴን ነው። ሲም እንዳንተ ነበር ያለችኝ። ሁለተኛ ድርሽ እንዳትመጪ ምናምን አለችኝ። እናንተ ግን ለሰው ሞራል አትጨነቁም እንዴ? ቢያንስ ቀምሳችሁ እንኳን አስተያየት አትሰጡኝ? አንድ ላይ ነው እንዴ ታሰራችሁት? ቆይ ምንድነው የምታወሪው? ጽየት ነው ያለችው? ፈጣሪ ሆይ እስር ቤት ናታ። ምን ትጠይቀኛለህ? አታውቅም እንዴ? አይ ይሄንም ደበቁ። አይ እኔ ምን ላድርግ እንግዲህ? ምን የኔ ጽየት የእስር ቤት ናት? እንዴ አንተ ደግሞ እዚህ ምትሰራለህ? እባክሽ ቤዚ እንደዚህ አትሆኝብኝ። አንዴ ብቻ አናግሪኝ እባክሽን። እቸኩላለሁ። ከመንገድ ይዞር በል። ራይድ ቆሞ እየጠበቀኝ ነው። ራይዱን ካንሰል አድርጊ፣ እኔ ላደርስሽ። በዛም እኮ እናወራለን። እቃውን አምጪ፣ እኔ ልያዝልሽ። ቆይ ለምንድን ነው የማትተወኝ? ለምንድን ነው የምትከታተለኝ? አልፈልግም ስትባል አይገባህም እንዴ? በቃ ተወኝ ናውድ። በዙሪያ አትሽከርከር እያልኩ ነው። አልችልም ቤዚ፣ እንደዛ ማድረግ አልችልም። በቃ አንቺን መተው አልችልም። ኧረ እባክህ ለምንድን ነው የማትችለው? ለምንድን ነው የማትተወኝ? ቆይ እኔ የምልህ እኔ ምን ነኝ? ከኔ ምንድን ነው የምትፈልገው? ቆይ ከጀርባ ምንድን ነው ያለው? እባክሽ ቤዝዬ እኔ ላይ አትቀየሪ። እኔ እኮ ጥሩ ጓደኛሽ ነኝ አይደለሁም እንዴ? አይ አይደለህም። እኔ ምንም አይነት ጓደኛ አያስፈልገኝም። ደግሞ ጓደኛዬ የሚያስብል ቅርበት የለንም። ስለዚህ ለመጨረሻ ጊዜ ነው የምነግርህ፣ እባክህን በመንገዴ እንዳገባ። እንደዛ ማድረግ አልችልም። በቃ አንቺን ማጣት አልችልም። አንቺ እኮ ማለት እኔ ማለት ምን በቃ አንቺን ማጣት አልችልም። በቃ እኔ ምን አደረግኩሽ? ቆይ የኔ ጥፋት ምንድን ነው? ደፋር ሲጀመር የት የምታውቀኝን ነው አንቺ ምናምን የምትለው? በደንብ አድርገህ ስማኝና ኦድ፣ እውነቱን ልንገርክ፣ ከዚህ በኋላ አይንህም ማየት አልፈልግም። በቃ በደበረኝ ሰዓት መጣክ። አሁን ደግሞ ድብርቴ ቀለል ሲልልኝ ከኔ እንድትርቅ ፈለግኩ። በቃ ይሄው ነው። አሁን እባክህን ከመንገድ ይዞር በል። አይ ቤዚ፣ አንቺ እንደዛ አይነት ሰው እንዳልሆንሽ በደንብ ነው የማውቀው። በቃ እንደሱ እያልሽ ደግሞ እንድጠላሽ አታርጊ። ለነገሩ ምንም ብትኝ ልጠላሽ አልችልም። እሱ የራሱ ጉዳይ ነው። እኔ እውነቱን ነው የነገርኩህ። አታስፈልገኝ። በቃ ተወኝ።